እየጠበኩ ነው እንደዚህ የምትሆነው ቤቱን ትችል እንደወጣ ነው አመትፈልገው እኔ እሷን ውጭ ማግኘት ነበረብኝ ትዳር ያለኝ ሰው ነኝ የራሴ ቤት አለኝ ለፍቴ ላይ እንደዚህ ከምትላላስ ውጭ ነበር ማደር ያለብህ ውጭ ነበር መሆን የነበረብሽ ለምን ተረጋግተሻል ልታሳብጂኝ ነው ምንድነው ችግር ለምን በተዋና ወንድ በሆነ አይደለም እሺ ስርዓት ሐሳብን በሐሳብ እንትን ለማለት ሞክር ስነ ስርዓት ያዝ ለምን አንተ ቻልኩ 5 ቀን ሙሉ እንደዚህ ስትነዘነዘኝ ነበር እኔ አይ መረጋጋት አለብህ አንድ ሰው ማመስግነኝ ለእናንተ 5 ደቂቃ ራሱ በጣም ውድናት ምንድነው ችግርሽ ቆይ ምንድነው ምን የተለይ ከዚህ በላይ ምን እንዳደረግ ነው የምትፈልገው አንተ 5 ቀን ሆናችሁ ቤቱን ለቃችሁ ውጡ በቃ ይበቃችሁ ማውራት አይደለም ተረጋጊ ይኸውልሽ እሷ እያስተካከለች ነው እዚህ ያላትን ነገር በደላሎች ነገር ያለው ቤት እየፈለገች ነው አይመለከተኝም ስለደላላ ምናምን እዛው ለሁለት ቆይ ቤዚ አይደለም አንቺ በእናትሽ ቤዚዬ ቆይ አይደለም ሁለታችን እናውራ ቆይ እናወራለን ችግር የለውም መረጋጋት አለባት እሷ አይደለም ምንድነው ችግርሽ ቆይ አንቺ ተረጋጊ ሰው ፊት እንደዚህ አታውሪኝ አንተ ከኔ ከልጅ እናት እሷ በልጣ ነው የኔ እናት እያልክ እያባበልክ የምታስቀምጣት እኔ እንዲየተንጨረጨር አንቺ ፈለገሽ እኮ ነው እሺ ምን ነው የፈለኩት አምጣልኝ ብያለሁ ሴት ጎትታ አምጣ ብያለሁ እንዴ አር እኔ ጋር ለማንቺ ነገር በእኔ ምክንያት እንዳትጣላ አይፈልግም አንቺ አጥንች እሷን እንደነካት አልፈልግም እንዳነካት እሷ እንዳን ስራትሽን ያዝ አሁን ራስህ ልጅ ልጅ አታሰብደኝ አትወጣም ከፈለግሽ ወጥተሽ ቤት ይቻለሽ አትወጣም እሷ አትወጣም ወንድ ነህ አትወጣም እሺ እንዳነካት ከፈለክ በክብር ትወጣለች በቃሽ ምንድነው አይበቃሽም እንዴ አይደብሽ ቤት እስከማገኝ እዚህ ነው መሆነው ቤት እየፈለኩ ነው ምን ሞልቃቃ ነው ደግሞ ይዘብኝ የመጣው 5 ቀን ታገስኩ አይበቃኝም እንዴ እኔ ዝም ምለው ሌላ ነገር እንዳይፈጠር ነው ስለዚህ ዝም በይ ከቻልሽ ዝም በይ በቃ ሌላ ነገር አልፈልግም በቃ ለምን ሰዎቹ ጋር ለምን አንደው ማዲ በቁምሽ ገሎሻል አንቺ ቀጫጫ ማለት ነው እኔ ተይ ስፖርት ይቅርብሽ ሰው አይሽ ቅጥናትሽን አይቶ ነው ቅጥነትሽን አይቶ ጭራህ ብሎ ቢጫው ባይመሰለች ልጅ ካንቺ ያልተሻለ እንኳን ሰውነት ያለላት ሴት ይዞብሽ ቤት ድረስ መጣ ከዚህ በላይ ሞት ምን አለ ከዚህ በላይ ድፍረት ምን አለ ግዳያቸው እኔ ነኝ ያሉሽ ግዳያቸው መንግስት የለም ሀገሩ ላይ ህግ ማንንም አይጠይቅሽም ሁለቱንም ሱሪያቸው አውልቀሽ ወደ ኋላ አስረሽ በርበሬ አጥነሽ በር ዘግተሽባቸው አፍነሽ ግዳያቸው እኔ በዋስ አስወጣሻለሁ ግዳያቸው እንዲርግሽ ግዳያቸው እኔ ነኝ ያልኩሽ ግዳያቸው ጭራሽ ከማጠሩ መወጣጠሩ አለ ጭራሽ ብለክ ጓደኛዬ ላይ ቺት ታደርጋለህ ውጪ ላይ እንደፈለጋችሁ ማንም ሰው አያያችሁ እናንተ ደደብ ባለጌ ሆናችሁ ወንዶች ማለት ነው ጭራሽ ቤት ድረስ ምን ያህል ብትንቃት ነው ቤት ድረስ ሴት ልጅ ጎትታ የምትመጣው ከዚህ በላይ ሞት ምን አለ ትላንትና ሩታ ላያየን ሩታ ባሏ ጋር ወንድ ጎትታ መጣች ይሄ ሬሳ በቁም የሞተ ሬሳ እሱ ደረቱ ብቻ ያሳየ እንኳን ደረትም የለውም ግን እስካሁን አልታየም ሊኖረውም ይችላል እኮ ለዛ ነው ፊን የሚለው የአብርሃም ደረት ግን አይተናል በቲክቶክ በምን እያቀራራበት ይሄ ዝርት የሚያክል ልጅ ይዞ መጥቶ በጥፊ እንኳን አድርጎ እሱንም አንጠልጥሎ ማስወጣት ሲገባቸው አይቷቸዋል ሩታ ምን እንዳደረገች ከሷ እንትን ብሎ በሴቷ በወንድ ላይ መጣ ደግሞ ማዲኮ እጅ ምስጥ ልጅ አይደለችም ለምን እጅ እንደሰጠሽ አላውቅም ለልጄ ስል እኔ እኮ ብዙ ጊዜ ሴቶች ለልጄ ስል ነው የታገስኩት ምን አባቱ ትታገሽዋለሽ ሁለቱንም ነው እንጂ መግደል ያለብሽ ልጅሽ ምን ይሆናል መጀመሪያም ነግሬሽ ነበር ይቅርብሽ የቡታጀራ ወንዶች ለትዳር አይሆኑም ለአዳርም እንኳን አይሆኑም በቃ እነሱ ጥቅመኛ ናቸው ብዬ ደጋግሜ ነግሬሽ ነበር አልሰማልሽኝ ተለከፍሽ ያው ዩቲዩብ ላይ የምናያቸው እንዳለ ዝሙት ነው አገራችን በስንት ነገር እናስጠራለን እያለን እኛ የኮሪደር ልማት የቤተሰቦቼ ሱቅ አልቀረ ቤት አልቀረ የራሴ ቤት አልቀረ ምን አልቀረ በኮሪደር ልማት ተብሎ ፈርሶብን የባዶቻችን ቁጭ ብለናል ይሁን እስኪ ለሀገር ልማት ነው ለከተማችን ለውጥ ነው ለነገ ልጆቻችን ቅርስ ነው የሚያምር ከተማ የሚያምር አገር ተወለዱ ልጆቻችን እንዲኮሩበት ብለን ነው ይሄው እኛ ንብረታችን ለግሰን ለከተማችን ያው ዛሬ ላይ ቁጭ ብለናል ጭራሽ
ቡታጀራ የሰላም ሰገነት የፍቅር አንድነት የሰፈነባት ፍቅር የሆነች ሀገር ተብሎ በሌላ ጎን ይጠራል። በሌላው ደግሞ እነዚህ ወንዶች ደግሞ ሴት እያማገጡ ሴት እያመጡ ስማችን የቡታጀራ ወንዶች እንቁ ናቸው እንዲባል ነው እንጂ ጀግና ናቸው እንዲባል ነው እንጂ ዝሙተኛ ናቸው እንዲባል ነው የምትፈልጉት? አላማችሁ ይሄ ነው? እያንዳንዳችሁ ጥርግርግ አድርጎ ይሄ የቡታጀራ ሊቀመንበር ቢያስራችሁ ደስ ይለኛል። ወንዶች የተባለ ማለት ነው። ለምንድን ነው ውትድርና ግን የማይሄዱት? ተቃጠለን እኮ ጎበዝ። በሰው ህይወት እንቃጠላለን፣ በራሳችን ህይወት እንቃጠላለን፣ በሰው ቤት እንቃጠላለን፣ በሰው ሀገር እንቃጠላለን። አልቻልንም። ጭራሽ ብለብለ በዩቲዩብ እንቃጠላለን። ምን ይሻላል? ምን ይሻላል? ጭራሽ ናፍቀሽኛል ከተገናኘን ስንት ጊዜ ምናምን ነገር 5 ቀን ሰጠው። ጭራሽ 5 ቀን ቤት ውስጥ ቁጭ ብለሽ እያቀለብሻት አፈርድቼ ብላ የበላቸው አይስማማት። 5 ቀን ሽንት ቤት ያራሩጣቸው ሁለቱን። እቺ ቀጫጫ ናት፣ ነፍስ የለባትም፣ መምታትም አትችልም፣ አታሸንፈንም ብለው አስቡ። ንቀውሽ እኮ ነው። ንቀውሽ ማለት ይቅርብሽ፣ ስፖርት ያከሳል እንጂ አያወፍርም። ስፖርት የሚሰራ ሰው ለወፍራሞች ነው። አንቺ ቡላ ጧት ቡላውንም ገንፎንም አጥሚጡንም ቪታሚን ነገሮችን ተጠቀሚ። ታይ ሰላጣ አታብዢ ስለሽ እምቢ ብለሽ የጎመን ታፍሻለሽ፣ የሰላጣ ታፍሻለሽ። ጧት ስፖርት ነው። ታይ ለልጁ ጡት አይወጣለትም ስለሽ አሰሚኝም። ያው የፈራውት ደረሰ። የሳቁት በሰው ላይ የሳቁት ይደርሳል፣ የጠሉት ይወርሳል የሚባለው ይሄ ነው። ትናንትና አብርሽ ሩታ ስትሉ ጭራሽ ብሎ ዛሬ እናንተ ጋር ተጎትቶ መጣ ይሄ ሴጣን። ኧረ እዚህ ቢላይ ምን ሽጣ ረጅም ደግሞ ተመልሶ እኔ ጋር እንዳይመጣ። ኧረ እስኪ ጣሌ ጫስጫስ አድርጌ እስኪ ላጥፋው። ይሄ ነገርማ መደገም የለበትም። ነው ዛሬ ነገ ጠዋት ይቅርታ ተባብላችሁ ህይወታችሁ መቀጠል አለበት። አንተ ደግሞ ነግሬያለሁ፣ ወይም ደግሞ ችንጋ ሰሪበት እንትኑ ላይ የሆነ ነገር። አሁን እኮ መቆለፊያ ዘመናዊ መጥቷል እዚህ ሀገር ላይ። ልላክልሽ እንዴ ጓደኛ ልላክልሽ። ማቀፉ ዝም ሲቀፍ መዝናናቱ ሲዝናና ግን የሚቆለፍበት አለ። ሲስተም መጥቷል። ቴክኖሎጂ እኮ ተራቋል ማሪ። የኛ ሀገር ብቻ ነው ያልተራቀቀው እንጂ እዚህ ውጭ ሀገር ላይ ቴክኖሎጂ በጣም ተራቋል። ያ አላ ጌታ ረቢ ቡታጀራ ላይ የገባ ሰይጣን ነቅሎ ያውጣልን ያ ረቢ ጌታዬ። ያው እንትና ራሱ ባልታዘር ሆኖ የለ ማርቆስ ዩቲዩብ ራሱ ባልታዘር ሆነ እኮ ባልታዘር 12 ሴት እኔ አይኔ ያየቀያየራቸው እዚህ ዩቲዩብ ላይ ቺኬ ሚስቴ ፍቅረኛ ብሎ የመጣው 12 ደረሱ። አሁን ደግሞ ዛሬ ፊቷ ጨልሞ አንዱ መጥቷል። ህይወት ይቀጥላል ብሎ ርዕስ ለቀቀልን። እኛ እያጨበጨበን እያሽቃበጥን ቆመን ቀረን። 12 ባልታዘር ማለት 40 ሴቶች ያጫወተው የኬንያው ሰውዬ ማለት ነው። ያው ኤፍሬም እንኳን አንድ ነው እስካሁን ድረስ እያለቃቀሱም ቢሆን አሉ እነሱ። ሩታ አራት ዳኒ ረሙ አብርሃም አንድ ይሄ አሁን የመጣው ነጫጭባው 4 ሴቷ እየመራች አለችው። ፍቅር 3ኛ ይዛለች። አረ ጉድ እኮ ነው። እንደው ምን ይሻላል ቤተሰብ? ዩቲዩቦቹ እንዳለ ሚዲያ አጥለቀለቁት በዝሙት ሴት መቀያየር። ልክ እቃ ሸቀጥ ይመስል እንደዚህ ፓንቲ መስል መቀያየር። ያቺም ቆንጆ ናት፣ ታምራለች፣ ታዋጣም። የከሰረ ነጋዴ ይመስል እቺኛዋ ገዳለት፣ ያቺ ገዴላትም። እቺ ኮቴዋ ደረቅ ነው፣ ያቺ ኮቴዋ እርጥብ ነው። አራው ጉድ እኮ ነው ቤተሰብ፣ ጉድ እኮ ነው። የምሬ ነው ብላችሁ ግን ለምንድን ነው ፍቅር ማይገባችሁ? ፍቅር ከምን በላይ ፍቅር። የምሬ ነው ብላችሁ ኩሩ ራሱ ያው ለነገሩ እኔ አልተሳደብኩማ፣ ምክር ነው የመከርኩት እንጂ አልተሳደብኩም። በሳደብም አሁን ጾም ፍቅር ሰዓት ስለደረሰ ኦኬ ነው ማለት ነው። እና በጣም አናደውኛል በጣም ማለት ነው። እና ተመልካቾቼ በጣም ምን ትውልድ እንደሆነ አላውቅም። ጭራሽ ጓደኛዬ ላይ ቤኪ ቺት ያደርግባታል። እኔ አጠገብሽ አለመሆን ያውቆ ነው እንጂ እኔ ብኖር ኖሮ እንዴት እንደምንቀጣቸው አሳይሽ ነበረ። ግን በቃ ምን ማድረግ ይቻላል? ምን ማድረግ አይቻልም።
አይ ተቃጽ ላይ ለማንኛውም ተመልካቾቼ ምንም ማድረግ አይችልም እንሰማለን አንፈርድም ነው ጉዳዩ እና ከቻላችሁ ወደ ሴቶች ጎን ብታደሉ ተመልካቾች ሴቶችን ብትደግፉ አሪፍ ነው በተለይ ባለትዳሮች ከባድ ህይወት ውስጥ ናቸው ያሉት ኦ ማይ ጋድ ለማንኛውም ሰላማችሁ ይብዛልኝ እወዳችኋለሁ አከብራችኋለሁ ጾሙ ግን እንዴት ይዟችኋል እኔ ተመችቶኛል ቤተሰብ እና ላይክ ሼር ሰብስክራይብ አድርጉ እሺ ቀይ መቻችሁ በሚቀጥለው እንመጣለን ባይ